እንኳን ደህና መጣችሁ የአክሱም ድሮፕ ቤተሰቦች። ዛሬ ቢምበብል 13.5 ሚሊዮን ሬዝድ የተደረገበትን ሶላና ሱ የተለያዩ ትልቅ ኤክስቼንጆች ልክ እንደ ቤዝ ሰፖርት ያደረጉትን ኤርድሮፕ እና እንመለከታለን ማለት ነው። ቪዲዮውን ከመጀመራችሁ በፊት ግን ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ እና እንዲሁም ላይክ በማድረግ ቪዲዮውን በመጀመር እንድታግዙን እንጠይቃለን ማለት ነው። ቢምበብል ኤርድሮፕ ያው እንደምታዩት 13.5 ሚሊዮን ሬዝድ የተደረገበት በጣም ትልቅ ባከሮች ያሉት ፕሮጀክት ነው ማለት ነው። እዚህ ጋር እንደምታዩት ሶላና ፋውንዴሽን የተለያዩ ትልቅ እንትኖች ባክ ያደረጉት ፕሮጀክት ነው ማለት ነው። እና እንደምታዩት ቤዝ ሱ ሚቲካል እና ሶላና የተለያዩ ፖሊገን ታውቁታላችሁ፣ ቶክን ነው። ብዙ ቴስትኔት ላይ ብዙ ከነበራችሁ ፖሊገንን ታውቁታላችሁ። እና እነዚህ ትልቅ ባከሮች ያሉት ፕሮጀክት ነው ማለት ነው። እና ይህንን ፕሮጀክት ለመጀመር ደግሞ ቴሌግራም ቻናላችን ወይም ዲስክሪፕሽን ላይ ያለውን ሊንክ ትነኩታላችሁ ማለት ነው። ከዛ በኋላ ወደዚህ አይነት ኢንተርፌስ ይወስዳችኋል ማለት ነው። አሁን ቆይ ይሰራል እንክፈተው። ከዛ ዌልካም ቱ ቢምበብል ኔትወርክ ሀብ የሚል ይመጣል ማለት ነው። ከዛ በኋላ ኢሜል አድሬሳችሁን ታስገባላችሁ ማለት ነው። ኢሜል አድሬሳችሁን ካስገባችሁ በኋላ ኢሜል ይገባላችኋል ማለት ነው። ከዛ በኋላ ኢሜል ከገባላችሁ በኋላ ዌልካም ቱ ኮሚኒቲ ይላል። ሴኪዩር ሎጊን ትሉታላችሁ ማለት ነው። ከዛ በኋላ ወደ አዲስ ኢንተርፌስ ይወስዳችኋል ማለት ነው። ኮኔክት ሶላና ዋሌት ይላል። ሶላና ዋሌት ስትሰሩ በስልካችሁ ካስቸገራችሁ በማድረግ ያለባችሁ ዴስክቶፕ ሞድ ነው ማድረግ ያለባችሁ። አሁን እኔ የምጠቀመው በዴስክቶፕ ስለሆነ አሁን አያስቸግርም። ዋሌት ኮኔክት ማድረግ ይቻላል ማለት ነው። ያው ፋንተም ከሌላችሁ ሌላ ዋሌቶች መጠቀም ትችላላችሁ፣ ግን ያው ሶላና ሲነሳ ፋንተም ይሻላል በሚለው ነው ማለት ነው። ኮኔክት ታደርጉታላችሁ ማለት ነው። ከዛ በኋላ ሳይን እንድታደርጉት ይጠይቃችኋል ማለት ነው። ይህን ዋሌት ያው እስካሁን መቀየር የሚቻልበት ኢንተርፌስ ስለሌለ ያው ማትረሱት ዋሌት አድርጉ ማለት ነው። ከዛ ዩዘር ኔማችሁን ክሬት ማድረግ ትችላላችሁ ማለት ነው። ድሮፕ እንበለው። ከዛ ቀጥሎ ወደ ዋናው ኢንተርፌስ ይወስዳችኋል ማለት ነው። ያው ይሄኛው የሆም ፔጁ ነው ማለት ነው። ያው ሆም ፔጁ ላይ የተለያዩ ኢቨንቶች ሲኖሩ አሁን ለምሳሌ እዚህ ጋር ላይቭ ስትሪም አለ 11 ሰዓት ፒኤም አካባቢ እና እንደዚህ ላይ ስትሳተፉ የተለያዩ ፖይንቶች ይሰጧቸዋል ማለት ነው። ያው ግን ያን ያህል መሳተፍ ጊዜ ካላችሁ ፒሲያችሁን ከፍታችሁ መሳተፍ ትችላላችሁ። ግን ያው ከዚህ በየበለጠ ፖይንት የምትሰበስባቸው መንገዶች እዚህ ጋር ስታርት የምትለውን ትነኳትና እዚህ ጋር የተለያዩ ታስኮች አሉ ማለት ነው። ታስኮቹን ስትሰሩ ማድረግ ያለባችሁ ኪፕ ጎይንግ የምትለውን ትነኳታላችሁ። ከዛ ክሊክ ሊንክ የምትለውን ከነካችሁ በኋላ መልሳችሁ ባክ ትላላችሁ፣ ትወጣላችሁ። ከዛ በኋላ መልሳችሁ ትገቡና ክሌም ትሉታላችሁ ማለት ነው። እንዲህ እያላችሁ ግዴታ ፎሎ ማድረግ ትዊተራችሁን ማጨናነቅ አይጠበቅባችሁም ማለት ነው። እና እቺኛውን ሙሉ ከጨረሳችሁ በኋላ ደግሞ እዚህ ጋር ኦንቦርደር የምትለው ላይ ኦጂ ፓስ ክሌም ማድረግ አለባችሁ ማለት ነው። ከዛ ሌላ ፖይንት አርን የምናደርግበት ደግሞ እዚህ ጋር ኢንቫይት ነው ማለት ነው። እና ቢምበብል ኔትወርክ ሁለት ፖይንት መሰብሰቢያ መንገዶች አሉት። አንደኛው እንደዚህ ታስክ በመስጠት ፖይንት ይሰጣል። ሁለተኛው ደግሞ ቢኤምቢ ክሬድስ ወይም ኢንቫይት ታደርጉ የሚሰጣችሁ ማለት ነው። 10 ሰው ኢንቫይት ማድረግ ትችላላችሁ። ያው እንደኔ እንደ ምክር 10 ሰው እንትን ለማለት ያው 10 ኢሜል ካላችሁ 10 ሰው ኢንቫይት ማድረግ ትችላላችሁ እርስ በራሳችሁ ማለት 10 ፋንተም ዋሌት እና 10 እንትን ካላችሁ ቢኤምቢ ክሬድስ እንትን ማለት ትችላላችሁ ማለት ነው። ያው ቢኤምቢ ክሬድ ማግኛ መንገዱ ይሄኛው ስለሆነ ማለት ነው። ከዚህ ከ10 ካለፈ በኋላ ያው እንትን ይላል ማለት ነው። ከ10 ካለፈ በኋላ ላይሰጥ ይችላል ማለት ነው። እና ኩዌስት ቦርድ ላይ ገብታችሁ የተለያዩ ታስኮችን መስራት ትችላላችሁ። እኔም የምመክራችሁ እዚህ ታስኮችን ስትሰሩ በፍጥነት እንድትሰሩ፣ ምክንያቱም የተለያዩ ብዙ ታስኮች ስለሚመጡ እዚህ ጋር ቶሎ ከጨረሳችሁ ታስኮችን ቶሎ ከጨረሳችሁ ታስኮቹን የበለጠ መስራት ትችላላችሁ ማለት ነው።
አራተኛው ደግሞ BNB ክሬዲትስ ላይ ዴይሊ ቼኪን ማድረግ አለባችሁ ማለት ነው። ዴይሊ ቼኪን ማድረግ ያለባችሁ ያው ድሮፕ ላይ ጥሩ የሆነ አሎኬሽን እንዲኖራችሁ ነው ማለት ነው። ከዛ ዴይሊ ቼኪን እናደርጋለን ማለት ነው። ከዛ እዚህ ጋር ፐርቼዝ ማድረግ ያለባችሁ BNB ቦክስ የተባለ አለ ማለት ነው። የተለያዩ ስቶር ፍሮንቶች ላይ የተለያዩ BNB ፖይንት የምትገዟቸው ፐርቼዝ የምታደርጓቸው እቃዎች ይመጣሉ። እናንተ እነሱን ፐርቼዝ ታደርጋላችሁ ማለት ነው። ከዛ ሊደር ቦርድ ኢንቫይት ምናምን የተለያዩ ነገሮች ይሄ ኢንቫይት BNB ክሬዲትስ የተለያዩ ኢንቫይቶችን ማግኘት ይችላላችሁ። ያው የቅድሙ ይሻላል እና እዚህ ጋር ሊደር ቦርድ BNB ክሬዲትስ ያላቸው ማርች ላይ ሊደር ቦርዱ እንዴት ነበር ምናምን የሚለው ያሳያል ማለት ነው። መጨረሻ ላይ ደግሞ በየጊዜው ሊቀያየር ሊችል ይችላል፣ ግን POG ኩዌስት ላይ ኩዌስቶች ይመጣሉ ማለት ነው። እነዚህ የመቆየት እድላቸው በጣም ትንሽ ነው። ቮቸር ክሌም ማድረግ አለባችሁ። ቮቸር ምንድነው? ኤንኤፍቲዎች ይመጣሉ ማለት ነው። ኤንኤፍቲዎችን ባላችሁ ፖይንት ፐርቼዝ ታደርጋላችሁ ማለት ነው። እና የመጨረሻው ደግሞ ያው አፕዴት BNB ክሬዲትስ ላይ የተለያዩ እንትኖች አሉ፣ ብሎጎች አሉ የሚለቀቁ ስለ ፕሮጀክቱ ማለት ነው። እና እነሱን ማየት ትችላላችሁ ማለት ነው። ያው ፖይንት የምትሰበስቡባቸው እነዚህ መንገዶች ናቸው። ፕሮጀክቱን ትረስት አድርጉት፣ በጣም ትልቅ ፕሮጀክት ነው። ምክንያቱም በእነዚህ በትላልቅ ኤክስቼንጆች ሰፖርት ተደርጓል ማለት ነው። ቪዲዮውን ስለተከታተላችሁ አመሰግናለሁ። ቻው